የተከራዮች መብቶችና ግዴታዎች። እንኳን ወደ መኖሪያ ቤቶች ኪራይ አስተዳደር ቢሮ በደህና መጣችሁ። በዚህ ቪዲዮ ስለ ተከራዮች መብቶችና ግዴታዎች እናያለን። ኪራይ ውል ነው። ይህ ውል ተግባራዊ እንዲሆን ደግሞ ሁለቱም ተዋዋዮች የሚጠበቅባቸውን ግዴታዎች መወጣት አለባቸው። የተከራይ ዋናው ግዴታ የቤትን ኪራይ በሰዓቱ መክፈል ነው። ማዘግየት ወይም ጭራሽ አለመክፈል ከተከራዩት ቤት ሊያስባርር የሚችል ምክንያት ነው። ክፍያን ማቋረጥ በምንም ሁኔታ ህጋዊነት የለውም፣ አከራዩ ህገወጥ ተግባር ቢፈጽምም እንኳን። በአንጻሩ አከራዮች ደግሞ ተከራይ ክፍያውን ባይፈጽምም የቤቱን ቁልፍ መቀየር አይችሉም። የኪራይ ውል ውስን ለሆነ ጊዜ ከሆነ የሚሰራው እስከ ውሉ ማብቂያ ጊዜ ድረስ ተከራይ ክፍያውን መፈጸም ይኖርበታል። ከውሉ ማብቂያ ጊዜ አስቀድሞ ተከራዩ ቤቱን መልቀቅ ከፈለገ ከአከራዩ ጋር በመደራደር የውሉን ቀን ለማሳጠር ሊሞክር ይችላል። ይህን ለማድረግ አከራዩ ሌሎች ተከራዮችን መፈለግ እንዲችል ይረዳዋል። ሌላኛው አማራጭ ደግሞ የአከራዩን ፈቃድ ጠይቆ ተከራዩ ራሱ ውሉ እስከሚያበቃበት ጊዜ ድረስ ሌላ ተከራይ መተካት ይችላል። በዚህ ወቅት አከራዮች አሳማኝ ምክንያት ከሌላቸው በቀር መከልከል አይችሉም። አልፎ አልፎ አከራይ ተከራዩን በጊዜያዊነት ካከራየው ቤት እንዲወጣ መጠየቅ ሊኖርበት ይችላል። ለምሳሌ በጥገና ወይም እድሳት ወቅት። በተጨማሪም በመኖሪያ ቤት አካባቢ ተባዮችን ለማጥፋት። ይህም በሚሆንበት ወቅት ተከራይ በቤቱ ወይም በንብረቱ መጠቀም ባለመቻሉ ላወጣው ተጨማሪ ወጪ ተመጣጣኝ ካሳ መጠየቅ ይችላል። ይህም የቤት ኪራይ ይሁን ክፍያ በመቀነስ ወይም ደግሞ ለሆቴል ክፍል ኪራይ በነበረ ቆይታ ያወጣውን ወጪ በመሸፈን ሊከናወን ይችላል። በዚህ ወቅት አከራይና ተከራይ ስለ ካሳው ጨምሮ ስላሉ ሌሎች አማራጮች ቀደም ብለው መወያየት ይገባቸዋል። በኪራይ ወቅት ተከራዮች የተከራዩትን ቤት በንጽህና መያዝና ላደረሱትም ጉዳት የጥገና ስራ የማከናወን ግዴታ አለባቸው። አንድ ተከራይ በአካባቢው ለሚኖሩት ሌሎች ተከራዮች ምቾት ሊያስብ ይገባዋል። ሁሉም ተከራዮች ጸጥታው የተጠበቀ ቤት ውስጥ የመኖር መብት አላቸው። ይህ ማለት ደግሞ ከረብሻ ነፃ መሆን ማለት ነው። ነገር ግን በከፍተኛ ድምፅ ወይም በጭስ አካባቢውን የሚረብሽ ተከራይ ካለ ለአከራዩ ሊነገርና ለሚረብሸው ተከራይ ማስጠንቀቂያ እንዲሰጠው ማድረግ ይቻላል። ይህም ሆኖ ተከራዩ መረበሹን የሚቀጥል ከሆነ ግን ከተከራየው ቤት መባረር ሊደርስበት ይችላል። በኪራይ ወቅት ተከራዮች ችግር ካጋጠማቸው መጀመሪያ ማድረግ ያለባቸው ለአከራዮቻቸው ማሳወቅ ነው። እርስ በርስ በመወያየት ብዙ ርቀቶችን አብሮ መጓዝ ይቻላልና። ለተጨማሪ መረጃ ድረ-ገጻችንን ይጎብኙ። www.saskatchewan.ca/ort